እኛ አበሻ ስንባል አንድ ሰው ማለት ነው አንድ ስህተት ነው የሚፈልገው 99 ጥሩ ነገር ሲሰራ በቃ 1% ነው ይዘን የምንሮጠውና በጣም ነው ገረመኝ ጋይስ ትላንትና እውነት ለመናገር በጣም ደስ ይሉ ነበር አብረሽ ፈገግታው ደስ ይል ነበር ሩታም እግዚአብሔር ይመስገን በጣም ደስ ይል ነበር እውነት ለመናገር ለምን የሩታ አልታያችሁም እኔ አሁን እውነት ለመናገር እኩል ነው ተናገርኩ ትላንትና ማለት ነው ሩታ ትክክል አይደለሽም አብራምም በቃ አብራም ምንም ያጠፋ ነገር የለም በነገራችን ላይ ይሄ አብረሽ ባይናገር ራሱ ምን አለ አብረሽ አልቅሰሽ እንዳላገኝሽ ነው አላት እውነት ነው ምን ምደበቀው ነገር የለም እኮ ስንት አመት እንዳለቀሰች አታቆም እንዴ ታው ግን ታው እውነት አንዳንዴ ልንገራችሁ አንዳንድ ስህተት ማለት ነው ለማለፍ ሞክሩ እነሱ ሰላም ሲሆኑ አንድ ስህተት ነው የምታወጡትና በጣም ነው ይገረመኝ ጋይስ እና ሩታ ብዙ ነገር ስትናገር ነበር እንዴት የሩታ አልታያችሁም እኔ አሁን ለምሳሌ ሩታን በጣም የሚወዷት እኔም ወዳታለሁ እኮ አልጠላትም ገባችሁ ግን ያጠፋችሁ ይናገራሉ በዚህ ልጠላ አይገባም አይደለ ከዛ በዘለለ ግን ሩታ ብዙ ነገር አብረሽን ፊት ሰጥቅ ምናምን አበዛው ምናምን ምታርገው ነገር አክት ራሱ ትክክል አልነበረም እሱ ለምን አልታያችሁም አብረሽ ግን አልቅሰሽ ነው አገኘሽኝ እኮ እንደዛ አልቅሰሽ እንዳላገኘሽ ዛሬ ለምኝኝ እውነት ነው ያስብላል እኮ ጋይስ ያስብላል እኔ ሩታ መንካት አልፈልግም እንደዛም ደግሞ አሁን ደና ላይ ነው አሉ ኦዲየንስም እሷም ይወዱት አሉ እኔ ቤት ለነሱ በጣም ይጠነቀቃሉ በጣም ለኦዲየንስ በጣም ይጨነቃሉ ገባችሁ ቢያንስ ክፉ ቃል ማውራትን አልፈልግም አውቼ ማላቅም እና በጣም ዩቲዩብ ላይ ሳይ ነበር ቲክቶክ ላይ ሳይ ነበርና በጣም ነው ይገርማችሁ ይደብራል ጋይስ አንዳንዴ ሩታ የምታደርገው ነገር ስህተት ነው ብላችሁ ማሰብ ገባችሁ እነሱ ከካሜራ ጀርባ አንድ ነው አብሮ ነው የሚሄዱት ይመኑ ሩታ አጨክነም ገባችሁ አይደለና በጣም ማለት አንዳንድ ስላየው ነው እንደዛ ማለት አልነበረበትም አብረሽ ስትሉ ነበር እሷም እኔ ቪዲዮ ላይ እንደምናይ ከሆነ ጥባራሙን አለች እኔ ለምኑኝ ስገዱልኝ ምናምን ገባችሁ በርግጥ አልፈርድባትም እሷም እረዳታለሁ ገባችሁ አይደለ ግን አሁን ያብረሽ አንድ ነገር ይዛችሁ እንዴት እንደዚህ ያላት ለሴት ልጅ ክብር የለም አራሽም ነው ጋይስ አራሽም ነው ነት ቢያንስ መደሰት ነበረባችሁ ሩታ ትክክል ያልሆነች ሩታ ታይ ነገሮቹን ለማስተካከል ሞክሪ ሩታዬ ብላችሁ ብትመክሩስ ምን ችግር አሉ እንደዛ ነው የሚመኘው ነኝ ጋይስ እውነት የምትወዱ ከሆነ ማለት ነው ደጋፊ ተወያያችሁ ማለት ነው ዩቲዩበርም ሆናችሁ ቲክቶከርም ሆናችሁ ማለት እንዴት የሱ ስህተት አንድ ስህተትም አይደለም እኮ ጋይስ እንደ ሚዲያ እኮ የሚያውቅ ነው ዓለም የሚያውቅ እኮ ነው በርግጥ ያ የተሰጣት ካራክተር የሥራ ነበር ሩታ አፍቅራ አይደለም የመጣችሁ ለሥራ ነበር ገባችሁ ካራክተር ነው ግን ዛሬ አብረሽ ያው እኛና ቃልን ምን አለ አልቅሰሽ እንደዛ እንዳልመጣሹ ዛሬ ደግሞ ለምኝኝ ኩራት ምናምን አላት አልቅሰሽ እንዳልመጣሹ ያላት ሚዲያ ላይ አለ ነው ገባችሁ ላይ ገልጻት ይችላል ለምን ካራክተር ስለሆነ ማለት ነው ሩታን ግን አሁን በዚህ ሰዓት ያሉ ነገር ደስ ይላል የሚሰሩ ስራ በከታም ደስ ይል ነበር ገባችሁ እኔ በበኩሌ ጥፋት ሲሰሩ ነው የምናገረው እንጂ ሳላጠፉም ምንም አልላችሁ ይስሩ እንዴ ምን ሆናችሁ ነው የኛም እኮ የሥራ እድል ይፈጠሩን አይደለ ስለዚህ አንዳንዴ ውለታ መርሳት የለብንም ገባችሁ ሌላ ክፉ ሰዎች ስላሉ ማለት ነው እነሱ ፎቶ ስለተጠቀማችሁ ብቻ ኮፒራይት የሚልኩ አሉ ግን ቆም ብላችሁ አስቡ ጋይስ እንደ ተማሪ ሰው ማለት ነው እንዴት እንደዚህ ይላታል ምናምን እንዴ እሷ ያለች ትላንትና ተጠቀመችው በቀደም የተጠቀመችው ጥሩ ነው ብላችሁ ታስባላችሁ ለአንድነታቸው ያውን ምንም አላልኩም በቃ ማለት የተጫወቱን አብርሽ ደግሞ በነገራችን ለአብርሽ የተረዳሁት ምን እንደታቃላችሁ አብርሽ ይናገራል እንጂ እንደዚህ ቂም መያዝ ነገር ማጣመም አይችልበትም ሩታ ታጣምማለች እናንተ ተመልካች ታጣምማላችሁ ነገሮች ኦ ማይ ጉድነስ እና ኤኒዌይስ ጋይስ አንድነት የምትፈልጉ ከሆነ የሩታን ስህተት ኮሜንት ላይ ያረማችሁ ያብረሽም ስህተት ነው እንጂ አንዱን ብቻ 99 ያለ አንዱን ብቻ ጎሎ መታየት የለበትም ብዬ ነው ማስበው ከወደዳችሁ ነው ምላችሁ ገባችሁ አይደለ ምናገር ሰው በነገራችን ላይ የሚወዳቸው ሰው ላይ ነው የሚናገረውና ይሄ ጥሩ አይደለም ብዬ ነው ማስበው ዶጄ ካጠፋው ይቅርታ ማለት ነው ይሄስ ደስ ስላላለኝ ነው ለምን
አችን ብቻ ይዛችሁ ልጁን ማወቀስ የለባችሁም ጥላቻችሁ ተውት አንድነት የምትፈልጉ